ሶሎሞን ልጄ ሆይ አይምሮን ስጠኝ ነው ያለው ወይስ ልብህን ስጠኝ ነው ያለው? ልብ የነገሮች ሙሉ ቋት ነው። ልብ ያስባል፣ ያሰላስላል፣ በጎውን ክፉን ይለያል፣ ምርጡን ይለያል። ስንዴና እንክርዳድ ብታስቀምጥ እንክርዳዱን ጥሎ ስንዴውን ይይዛል ልብ። ስድብና ምርቃት ብትሰጠው ስድቡን ትቶ ምርቃቱን ይይዛል ልብ። ኩነኔውና ጽድቁን ብታስቀምጥለት ኩነኔውን ጥሎ ጽድቁን ይይዛል ልቡና። የሰው ልጅ በተለይ በመንፈሳዊ አውድ በኑሮ በጠቅላላ በኑሮ ሁለት ነገሮችን በደንብ መያዝ አለበት፣ መልካም ስብዕናና ትሁት ልቡና። መልካም ስብዕና ማለት ምን ማለት ነው ከተባለ ሰው መሆን ማለት ነው። ሰው መሆን ማለት ሶስት ባህርያተ ነፍስ ወይ ደግሞ አራት ባህርያተ ስጋ መስማማት ማለት አይደለም። ሰው መሆን ማለት መብላት፣ መጠጣት፣ መልበስ፣ መተኛት፣ መውለድ፣ መዋለድ አይደለም። እሱ ማለት አይደለም። መልካም ስብዕና ወይም መልካም ሰው የሚባለው ሰው በሌለበት ሰዓት ሰው ሆኖ መገኘት ነው። ይህ ማለት ሰውን የሚጠቅም ሰውን የሚያንጽ ነገር ላይ ራስን ማኖር ማለት ነው። መልካም ስብዕና ማለት አፍህ የሚናገረው፣ ዓይን የሚያየው፣ ጆሮ የሚሰማው፣ እጅ የሚዳስሰው፣ እግር የሚሄድበት፣ አይምሮ የሚያስበው፣ ልብ የሚያስበው፣ ኩላሊት የሚያመላልሰው ጤናማ መሆን ማለት ነው። መልካም ሰው ወይም መልካም ስብዕና የሚባለው ይሄ ነው። ከአንደበት የሚወጣው ምስጋና ነው። ከእጅ የሚወጣው ምጽዋት ነው። እግር የሚሄደው ቤተክርስቲያን ነው። ልቡናና አይምሮ የሚያስበው በጎነት ነው። ይሄ መልካም ስብዕና ነው። ትሁት ልቡና የሚባለው ደግሞ የሻከረ ልብ በተንኮል፣ በክዳት፣ በሽንገላ፣ በስድብ፣ ባሉባልታ፣ በወሬ የሌሎችን አመለካከት እርሱ ተቀብሎ የእሱ ያልሆነውን ነገር በማስተናገድ የሻከረ ልብ አለ። የአጋምሾ ተንተርሶ መተኛት ይችላል ሰው? አይችልም። የሻከረ ልብ ማለት እሱ ነው። የሻከረ ልብና አጋም አንድ ነው። ሰው አጋምን ተንተርሶ ቢተኛ ምን ያደርገዋል? ይወጋዋል፣ ያደማዋል። ከሻከረ ልቡና ደግሞ በጎ ቃላት አታገኝም፣ በጎ ምግባር አታገኝም፣ በጎ ሃይማኖት አታገኝም፣ በጎ ስብዕና አታገኝም፣ በጎ ማንነት አታገኝም። ለምን? ሻክሯል። አይተህ ከሆነ ሰው ቀናነት የለው። በጎ መስሎ ያደረግከው ነገር ጥፋት ቢሆን አይ በጎውን ነገር ሊያደርግ ብሎ ነው ጥፋት መሆኑን የገባው ብሎ የሚረዳ ሰው የለም። ሆን ብሎ ነው ይላል። በጎ መስሎ አጥፍታ አይደለም። በጎ ነው ብለህ ስላደረግከው በጎነት የበጎነትን ቃል አይሰጥህም። የሻከረ ልቡና አይተህ ከሆነ ሰው ይሰዳደባል አይደል? ፓትርያርኩን ይሰድባል፣ ጳጳሳትን፣ መነኮሳቱን፣ ካህናቱን ይሰዳደባል ትውልዱ። እምተረፈ ልብ ይነብብ አፍ ይላል ጌታ። እምተረፈ ልብ ይነብብ አፍ ማለት ከልብ የተረፈው በአፍ ይወጣል ማለት ነው። ሰው ልቡ ጤነኛ ካልሆነ በልቡ ያሰበውን ነው በቃሉ የሚናገረው። አሁን የሁሉ ጩኸቶች አሉ አይደል? ሰዎች ይሰዳደባሉ፣ ይረጋገማሉ፣ ይፈራረጃሉ፣ ይመቀኛኛሉ። ከአንደበታቸው የሚወጣው ከሰይፍ ይበልጣል። አንዳንዶች ያው ስጋቸው ተቆርጦ አልወደቀም እንጂ እግዚአብሔር ጠብቋቸው እንጂ ከሰይፍ ከበደ ነው የሚወጣው ቃል። አንድ ነገር ልንገር፣ የሻከረ ልቡና እና መልካም ስብዕና የሌለው ሰውና ባዶ በርሜል አንድ ነው። ጥያቄ ልጠይቅ፣ ባዶ በርሜልና ውሃ ያለው በርሜል ሁለቱንም በድንጋይ ብትመታቸው የትኛውን የሚጮህ? ባዶ በርሜል ይጮሃል። ለምን ከተባለ ባዶ ስለሆነ። ልቦናቸው የሻከረባቸው ሰዎች በልቦናቸው ያለውን ቁስለት የሚያወጡት በአፋቸው ነው። አንድ ሰው ሲሰድብህ ልቡና እየታመመ ነው። ካልተሳደበ ልቡ አይሻለው፣ እፎይ አይልም። ትሁት ልቡና ያለውስ ለሚናገረው ይጠነቀቃል። የእኔ ቃል ከአንደበቴ ልቡ አላ መዝገቡ ልቡ አይደለ? ልቡ ላይ ያለው ሙሉ ነው። ልቡ በቃለ እግዚአብሔር የሞላ ነው፣ በትሕትና የሞላ ነው፣ በፍቅር የተሞላ ነው፣ በአንድነት የተሞላ ነው፣ በመልካም ነገር የተሞላ ነው፣ በእግዚአብሔር ሐሳብ የተሞላ ነው፣ በእግዚአብሔር ፈቃድ የተሞላ ነው፣ በወንጌል ቃል የተሞላ ነው። ስለዚህ የሚናገረው ነገር የለሰለሰ ነው። ብታጠፋ አይዞ ይላል፣ ብትደክም ያበረታል፣ ኃጢአት ብትሰራ አይዞ የወደቁ ይነሳሉ ይላል። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ይላል። በጎ ልቡና ትሁት ልቡና ያለው እኔ በልቤ ትሁት ነኝ ብሎ የለ ጌታ። እኔ በልቤ ትሁት ነኝ ማለት ምን ማለት? ሀዳጌ በቀል ነኝ ማለት ነው። በቀልን የሚተው ቂምን የማይዝ የራሱን ፍላጎት በሰዋዊነት ስሜት ሰው ላይ የማያሳድር። ስለዚህ የሻከረ ልብ ያላቸው ሰዎች እንደ ባዶ በርሜል የሚያስጮኋቸው የሻከረው ማንነታቸው ነው። ካልተናገሩት ያማቸዋል፣ ልባቸው ይጮህባቸዋል ማለት ነው። ለዛ ነው እንግዲህ ሰው ሲያጠፋ፣ ሰው ሲበድል፣ ሰው ቀልብ ሲርቀው መድኃኔዓለም ልብ ይስጥህ ይባላል። እግዚአብሔር ልብ ይስጥህ ይባላል። መልካም ስብዕና ትሁት ልቡና ለሁላችን የሚያድለን